በቃ መውጫ መግቢያ ነው አይደል የምትከታተኝ? አብረን የምንኖረው መቼ ስናፍቀኝ አይደል? እና ታዲያ እዚህ ምን ትሰሪያለሽ? አሁንስ ሰርጎ ገብ እየመሰልሽ ነው። ትንሽ ኮቴ እንኳን የለሽም። አንተ ነህ እንጂ በስራ ሰዓት የትም እየዞርክ። ቆይ ምን አለ በየጊዜው እየመጣሽ በስራ ባልደረቦቼ ባታስወቅሽኝ? ምን አለበት እኔስ በአንቺ ምክንያት ከስራ ባልቦዝ? ወገኛ እኔ እንኳን ከመጣሁ 2 ሰዓት ሊሞላኝ ነው። ስለ ስራ የምትጨነቅ ቢሆን ኖሮ አሁን አትገባም ነበር። እሺ ለማንኛውም አሁን ዘለፋው ይቆየኝና ምን ልትሰሪ መጣሽ? ብር ፈልጌ ነው። ልጄ ዳይፐር ጨርሷል። የዳይፐር መግዣ ውስጥ እንዴ አሁን በቅርቡ አይደል የሰጠሁሽ? ከምን ጨረሽው? መቼ ስለ ተጠቀመው በላውን ቶሎ በል። እሺ በቃ ያው አሁን ሌላ ነገር ሳትጨምሪ ዘይትም ጨርሽ። እንዴ ብር የለኝም አትሰሚም እንዴ? ይኸውልሽ ሴትዮ እኔ የብር ማምረቻ የለኝም። እሺ 10 ብር አትበይ። እንዴት ይኖርሃል? እንዴት ይኖርሃል? ገንዘብን በመጠጥ በትነ እየጨረስክ እንዴት ይኖርሃል? እንዴ ይሄኔ ለመጠጥ ቢሆን ኖሮ ያንተ እጅ ነበር የሚዘረጋው። ኧረ ተው ሳሚ ቢሰለረተው እንዴ ልጆች አባት እኮ ነህ። መቼ ጠፋኝ? 10 አታስታውሺ። በዚህ የምትቀጥል ከሆነ ገና በየቀኑ ነው ማስታወስ። እንዴ ምን አለ ይሄን መጠጥ ብትተው? እንዴ በአንተ ሱስ የተነሳ እኮ ኢኮኖሚያችን እኮ ተዛባ። አረ ወይኔ! አረ ምን ቀን ነው ትዳር ውስጥ የገባሁት? ወይ ይበለኝ። እሺ ይኸውልሽ ዘለፋውም ምክሩም ቤት አይደርስም። አሁን ስር የለሰራበት እባክሽን። እሺ አቆማለሁ። ኧረ ተው ሳሚ እየተዋወቅን ዛሬ ቀን ረሳኸው እንዴ? ቀኑ ማለት ሰኞ ነው። ዛሬ ምን የተለየ ነገር አለ? ቁጥሩ ብቻ የሆነ ቁጥር ነው። ዛሬ በጊዜ ስለማትገባ በጊዜ እንድትገባ አላደርገን የመጣሁት። እሺ በጊዜ እገባለሁ። እባክሽን ስራ የለሰራበት። አሁን ውጪልኝ። አልሄድም። ለምን እንዴ? አልሄድም። ሳልቀበል አልሄድም። ሳንታውሽ አይደል እንዴ? ምንድን ነው የምትፈልጊው? እኔ መጣሁት ከአንተ ብር ልቀበል አይደል? ታዲያ ምን ትሰሪያለሽ? ዛሬ እኮ ቀኑ 1 ነው። የደሞዝ ቀን ነው። የደሞዝን ብር ልቀበል ነው የመጣሁት። ኧረ መቼስ ልጆቼን በረሃብ አልፈችው። ውጪ። ዋናው መውጣትሽ ነው የሚፈልገው። ብሎ ልትረጂው እንዴ? ኧረ መቃጠል ምን ልጣጣ እባክህ